point in fighting if the people are finished. This is the saddest time in my life. I have seen many desperate times, but none of them is as desperate as this one. የምንዋጋበት ምክንያት የለም ምክንያቱም የምንዋጋላቸው ህዝቦች በረሃብ እያለቁ ነውና ይህ በህይወቴ ውስጥ አሳዛኝ ጊዜ ነው For the people that I am fighting for are dying because of lack of food. They are hardworking, but because of lack of እኔ የምዋጋላቸው ህዝቦች እኮ በረሃብ እያለቁ ነው እነኚህ ህዝቦች ጠንካሮች ናቸው ድጋፍ ማጣትና የዘመናዊ የግብርና ዘዴ ተጠቃሚ አለመሆን የረሃብ ሰለባ አድርጓቸዋል support because of lack of scientific agricultural practices. ራብ በሚመለከት የመጀመሪያው ሐሳብ አሁን ባለንበት ዘመን እንኳን በርከት ያለ ሰው ተርቦ ቀርቶ የእናንተ የበላችሁትን ምሳስ መደበቅ ይቻላል ወይ የሚለው ለእናንተ መተው ያልተሰራው የዛሬ 10 ዓመት ኢንሳያለ የነበረው በሚባልበት ዘመን ዛሬ ሰው ተርቦ መደበቅ የሚቻል አይመስለኝም ምክንያቱም ተራበ የሚባለውም ሰው ቢሆን ከ10 ቢያንስ አንዱ ሰው ሞባይል አለ በፌስቡክ ራሱ መዘገብ ይችላል ከ77 ያልተናነሰ ድርቅ አለ which means 1 ሚሊዮን ገደማ ሰው ይሞታል ማለት ነው 1 ሚሊዮን ካልሞተ እየዋሸ ነው ያለው ሰው